አብዛኛውን ጊዜ ኢኩዌዥን በሚሰጥበት ጊዜ ወደ ግራፍ ለመለወጥ ቴብል መስራት የተለመደ ነው። ያም ደግሞ አሳሳችና አድካሚ መንገድ ነው። ቴብል ሳንጠቀም እንዴት በቀላሉ ግራፍ ድሮ እንደሚደረግ አሳያችኋለሁ። እሺ ከቀላሉ እንጀምር። ቀላሎቹ እዚህ ጋር የሚገኙት y is equals to b እንዲሁም ደግሞ x is equals to b ናቸው። እነዚህ አይነት ከሆኑ በጣም ቀላል ነው። ምንድነው የምናደርገው? x is equals to b ከተባለ b ሪፕሬዘንት የሚያደርገው any number which is belongs to the x axis ነው ማለት ነው። x axis ላይ የሚገኘውን ማንኛውንም ነምበር ነው ማለት ነው ሪፕሬዘንት የሚያደርገው። ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል ማለት ነው። ፖዚቲቭ ከሆነ x is equals to 7 ለምሳሌ ቢባል ሌትስ ሴይ 7 እዚህ አካባቢ የሚገኝ ከሆነ ግራፋችንን ፓራላል ቱ ዋይ አክሲስ ነገር ግን በተሰጠን በኤክስ ነምበር ወይም ደግሞ በ7 ክሮስ የሚያደርግ ነው ማለት ነው የምንሰራው። እንደዚህ በሚሆንበት ጊዜ ፓራላል ቱ ዋይ አክሲስ ነው ማለት ነው። ኔጌቲቭም ሊሆን ይችላል። ሌትስ ሴይ ኤክስ ኢዝ ኢኳልስ ቱ -2 ሊሆን ይችላል። -2 ምናልባት እዚህ አካባቢ ነው የሚገኘው። እንደዚህ በሚሆንበት ጊዜ ላይናችንን ድሮ የምናደርገው which is parallel to ዋይ አክሲስ ሆኖ እንደዚህ ነው ማለት ነው የሚሆነው። እንደዚህ አይነት ኢኩዌዥን ወይም ደግሞ እንደዚህ አይነት ኤክስ ኢዝ ኢኳልስ ቱ ተብሎ የሆነ ነምበር በሚሰጠን ጊዜ ምን ማለት እንችላለን? የኤክስ ቫሊዩ እንደዚህ በሚሆንበት ጊዜ which means ኤክስ ኢዝ ኢኳልስ ቱ ቢ በሚባልበት ጊዜ የዋይ ቫሊዩ ግን ቫሪ ነው ማለት ነው የሚያደርገው። ኤክስ ኢዝ ኦልሬዲ which is ፊክስድ ነው ማለት ነው። ኤክስ ምንድን ነው? which is ፊክስድ ነው ማለት ነው። ምክንያቱም ሌትስ ሴይ እዚህ ጋር ያለውን 7 ብንል እና እዚህ ጋር ያለው ፖይንት ስንት ነው ተብለን ብንጠየቅ ለምሳሌ ይህንን 1 2 3 4 ብናደርግ which is ይሄ ፖይንት ስንናገር ምንድነው 7.4 እንላለን ማለት ነው። ሌትስ ሴይ እዚህ ጋር ያለው ፖይንት ማን ነው ብንባል በቅድሚያ የኤክስ አክሲሳችን እናገራለን which is 7 ነው። ከዛ በመቀጠል ደግሞ ዋይ ላይ ስንት አለን? 1 ማለት ነው። ሌሎቹንም እዚህ ጋር ያለውንም እዚህ ጋር at any point ብትፈልጉ ከታችም ሊሆን ይችላል። ሌትስ ሴይ ይሄንን -1 ይሄን -2 -3 ብናደርግ እዚህ ጋር ያለውን ፖይንት ተናገሩ ብንባልም ኤክስ ቫልዩ which 7 ነው፣ የዋይ ቫልዩ ግን -2 ማለት ነው። ዋይ ቫሪ ያደርጋል፣ ኤክስ ደግሞ ፊክስድ ነው እንላለን ማለት ነው። እዚህ ጋር በቀላሉ መመልከት እንችላለን እንዴት እንደሆነ። ሌላው ደግሞ y is equals to b ወይም ደግሞ ከላይ ያለው ማለት ነው። እንደነዚህ አይነት ደግሞ በሚሆንበት ጊዜ የዋይ ቫልዩ ተሰጥቶናል፣ የኤክስ ቫልዩ ግን አልተሰጠንም። ጀነራል ካራክተሪስቲኩ እንዴት ነው የሚሆነው? y is equals to b ከሆነ which is parallel to x axis ነው የሚሆነው። parallel to x axis ነው። ፐርፔንዲኩላር ቱ ዋይ አክሲስ ነው። እንዲሁም ደግሞ የዋይ ቫልዩ ኮንስታንት ነው፣ የኤክስ ቫልዩ ደግሞ ቫሪ ያደርጋል ማለት ነው። እንዴት እንደሆነ እንመልከት። በቅድሚያ የኤክስ ቫልዩ ቫሪ ያደርጋል ስንል ምን ማለታችን ነው? ቅድም እንዳየነው ተመሳሳይ ነው። የዋይ ቫልዩ አሁን ዋይን ስቲሜት ሌትስ ቴክ -2 እንውሰድ። ኔጌቲቭ 2 እዚህ ጋር ነው የሚገኘው። ግራፋችንን ድሮ የምናደርገው ፓራላል ቱ ኤክስ አክሲስ ነው ማለት ነው። ይሄኛው አይደል ኤክስ አክሲስ ያለው ፓራላል ቱ ኤክስ አክሲስ ነው። እንዲህ ነው ማለት ነው። ነገር ግን ምንን ተች ማድረግ አለበት? እዚህ ጋር -2 ወይም ደግሞ እዚህ ጋር የተሰጠኝን ፖይንቴን ተች ማድረግ አለበት ማለት ነው። ያ ግን ፓራላል ቱ ኤክስ አክሲስ ይሆናል ማለት ነው። ፐርፔንዲኩላር ቱ ደግሞ ዋይ አክሲስ which means ከዋይ አክሲስ ጋር እንዲህ በምናይበት ጊዜ ፐርፔንዲኩላር ይሰራልናል ማለት ነው። which is እዚህ ጋር 90 ዲግሪ ይኖረዋል ማለት ነው። ሌላው ደግሞ ምን አይነት ካራክተሪስቲክ አለው? የኤክስ ቫልዩ ቫሪ ያደርጋል which is እዚህ ጋር ይሄ ዋይ ቫልዩ ኮንስታንት ነው ወይም ደግሞ ፊክስድ ነው ቅድም እንዳልነው። የኤክስ ቫልዩ ግን እዚህ ጋር ምንድነው የሚያደርገው? ቫሪ ያደርጋል ማለት ነው። ተመሳሳይ አይደለም፣ የተለያየ ነው ማለት ነው። ፎር ኤግዛምፕል እዚህ ጋር የሚገኘው ፖይንት ስንት ነው ብንባል እዚህ ጋር ፖይንት እንስጥ። ለምሳሌ 1 2 3 4 5 ቢሆንና እቺ ፖይንት ስንት ናት ብንባል ቀድመን የኤክስን ነው የምንናገረው which is 1 2 ነው። 2 ኮማ የዋይ ቫልዩ ደግሞ ስንት ነው? እዚህ ጋር -2 እንደማለት ነው። እዚህ ጋር ያለው ፖይንትስ ስንት ነው ብንባል ቀድመን የምንናገረው የኤክስን ነው 1 2 3 4 5 which is 5 የኤክስ ቫልዩ ደግሞ ስንት ይሆናል?
2 ማለት ነው። ሶሪ የኤክስ ቫሊዩ 5 ኮማ የዋይ ቫሊዩአችን ደግሞ -2 ማለት ነው። ሶ እዚህ ጋር እንደምትመለከቱት የዋይ ቫሊዩ ምንም ቢሆን አልተቀያየረም which is -2 ነው። ኤክስ ግን ምን አደረገ? ቫሪ አደረገ ማለት ነው። ተቀያየረ የኤክስ ቫሊዩ ማለት ነው። በኔጌቲቭም በኩል ቢሆን እንደዛው ነው። ሶ እዚህ ጋር ይሄ ፖይንት አሁን ስንት ነው? ይሄን ፖይንት አሁን ስንት ነው ብንባል ሶ የኤክስ ቫሊዩ ያው ከላይ አለ። ሶ ምንድነው የሚሆነው? -2 ነው። የዋይ ቫሊዩስ ምንድነው የሚሆነው? which is -2 ነው። ሶ እዚህ ጋር -3 -4 እንጨምርና እዚህ ጋር ያለው ፖይንት ስንት ነው ብንባል የኤክስ ቫሊዩ which is -4 ነው። የዋይ ቫሊዩ ደግሞ -2 ነው ማለት ነው። አሁንም የዋይ ቫሊዩ which is ኮንስታንት ነው። ኤክስ ግን ቫሪ ያደርጋል ማለት ነው። እነዚህ ሁለቱ በጣም ቀላል ናቸው። አብዛኛውን ጊዜ ግሬድ 7 እና ግሬድ 8 ላይ ስለ ኢኩዌዥን እና ኢኒኳሊቲ በሚኖርበት ጊዜ ነው የሚጠየቀው። ግሬድ 9 እና ግሬድ 10 ላይ ይሄ ነገር በኢኳል ሳይን ሳይሆን በኢኒኳሊቲ ነው የሚመጣው። which means እንዴት እንደሆነ ላሳያችሁ። ይሄ ነገር በኢኒኳሊቲ በሚሆንበት ጊዜ እንዴት ነው የሚሆነው? which is y greater than or equals to b let's say ቁጥር እንውሰድ ከተባለ let's say 5 ሊሆን ይችላል። x ደግሞ which is greater less than እንውሰድ አሁን less than or equals to 6 ሊሆን ይችላል ማለት ነው። እንደዚህ በሚሆንበት ጊዜ ምንድነው ቅድም ፖይንቶቹ ነበረ መልሶች የነበሩት። ቅድም ስንፈልግ የነበረው ፖይንት ነበረ። ነገር ግን በኢኒኳሊቲ ከሆነ ፖይንት ሳይሆን ሪጅን ነው ማለት ነው። ሼድ የምናደርገው ሪጅኑን ነው የምንቀባው። ሶ ይሄ ምን ማለት ነው? ይሄ እንሁን እንስራው y greater than or equals to 5 የሚለው ማለት ነው። ሶ y ነው የምንፈልገው 1 2 3 4 5 ነው። ሶ አሁንም የቀድሙን ነው የምንሰራው። ምንም የሚለይ ነገር የለም። ሶ እንደዚህ ነው የሚሆነው። ከዛ በኋላ ግን አሁንም ፓራላል ቱ ኤክስ አክሲስ ነው። ነገር ግን እዚህ ጋር የሚለየው ምንድነው? ሪጅን ነው ሼድ የምናደርገው። ሶ የተሰጠን ብሮክን ላይን አይደለም። ሶ which is ሶሊድ ላይን ነው። ሶሊድ ብሮክን የሚለው እንዴት ነው የምንለየው? ለምሳሌ ብሮክን ከሆነ ግሬተር ዛን ኦር ሌስ ዛን ኦር ግሬተር ዛን ብቻ ነው የሚሰጠን። ሶሊድ ግን ከተባለ ግሬተር ዛን ሌስ ዛን ኦር ኢኳልስ ቱ ግሬተር ዛን ኦር ኢኳልስ ቱ ማለት ነው። ኛው ሶሊድ ነው። ብሮክን ከሆነ ላይናችን ኢንስቴድ ኦፍ ወጥ የሆነ መስመር ሳይሆን የምናደርገው እንዴት ነው? ብሮክን የሆነ ላይን ነው ማለት ነው የምንሰራው። ብሮክን የሆነ ነው። ለምሳሌ ምናልባት ለምሳሌ ብሮክን ከሆነ ላይናችን እንዲህ ነው ማለት ነው። መሀል ላይ ስፔስ እያደረገ ነጠብጣብ ማለት ነው። እንደዚህ ነው የምናደርገው። በግሬተር ዛን ከሆነ ቅድም እንዳሳያችሁ ላይናችን እንደዚህ ይኖራል። which is ሶሊድ ላይን ነው። ምክንያቱም የተሰጠን ኢኒኳሊቲ ኢኳል ሳይን ስላለው ማለት ነው አብሮት። ከዛ በኋላ ሪጅን ነው ሼድ የምናደርገው which is ግሬተር ዛን ነው የሚለው። ግሬተር ዛን ከሆነ አባፍ ፓርት ሼድ እናደርጋለን ማለት ነው። ሼድ የሚደረገው ይሄኛው ፓርት ይሆናል ማለት ነው። በት ዋይ less than or equals to 5 ግን ተብለን ቢሆን ኖሮ እንደዚህ ቢሆን ኖሮ ከላይ ያለውን ሳይሆን ሼድ የምናደርገው ይሄንን ሪጅን ሳይሆን ሼድ የምናደርገው ቢሎ ዴ ጊቭን ነምበር ከታች ይሄኛውን ሪጅን ነበር ማለት ነው ሼድ የሚደረገው። ስለዚህ ኤክስም ከተባለ እንደዛው ነው የሚሆነው ማለት ነው። ለምሳሌ ለኤክስም ቁጥር እንውሰድና ቼክ እናደርግ እንዴት እንደሚሆን። እዚህ ጋር ያለን ግሬተር ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን ኦር ኢኳልስ ቱ 6 አለን። ሲክስን እንፈልጋለን። 1 2 3 4 5 6 እዚህ አካባቢ ነው የሚኖረው። እሱንም በቀላሉ ድሮው እናደርጋለን። አሁንም ምንድነው which is ሶሊድ ላይን ነው ማለት ነው። ምክንያቱም ኢኳል ሳይን እዚህ ጋር ስላለ ማለት ነው። ከዛ በኋላ ግን ኤክስ ሌስ ዛን ነው የሚለው። ሌስ ዛን የሚል ከሆነ ሌፍት ሳይድ በዚህ በኩል ያለው ነው የሚቀባው። ግሬተር ዛን ቢሆን ኖሮ ኤክስ ግሬተር ዛን ኦር ኢኳልስ ቱ 6 ቢል ኖሮ በዚህኛው በኩል ነበር የምንቀባው። አሁን ግን ሌስ ዛን ስለሆነ በሌፍት በኩል ያለውን ይሄንን ሪጅን ሼድ እናደርጋለን ማለት ነው። ይሄኛው ፓርት ይሄ ፓርት ምን ይላል? አሁን ደግሞ የኢኩዌሽናችን ፎርም
በy is equals to mx ፎርም በሚጻፍበት ጊዜ ግራፋችን ምን እንደሚመስል ላሳያችሁ። እንደዚህ አይነት ኢኩዌሽን በሚሰጥበት ጊዜ የካርቲዥያን ኮኦርዲኔታችንን ኦሪጅን ነክቶ ነው ማለት ነው ፓስ የሚያደርገው። ኦሪጂናችን እዚህ ጋር የምትገኘው 00ን ነክቶ ነው የሚያልፈው፣ ምክንያቱም y ኢንተርሴፕት እና x ኢንተርሴፕት ስለሌለው ማለት ነው። ሶሪ y which equals to 2x y which equals to 3x እንደዚህ አይነት ኢኩዌሽን ከሆነ it can be ፍራክሽንም ሊሆን ይችላል which is y is equals to 1 over 5x እንደዚህ አይነት ከሆነ የተሰጠን ፎርም ወይም ደግሞ በእንደዚህ አይነት መንገድ ከሆነ ኢኩዌሽኑ የተቀመጠው ኢኒኳሊቲም ሊሆን ይችላል which means y less than or equals to 2x or y greater than ማድረግ እንችላለን 3x እንደዚህ አይነት ነገሮች ከሆኑ በፍጹም የግራፋችንን የካርቲዥያን ኮኦርዲኔታችንን ኦሪጂን ሳይነካ ማለፍ የለበትም ማለት ነው። ሁሌም ቢሆን ነክቶ ነው የሚያልፈው፣ ምክንያቱም y ኢንተርሴፕት ስለሌለ ማለት ነው፣ ወይም y እና x ኢንተርሴፕት ስለሌለ። እንዴት ድሮ እንደሚደረግ በቀላሉ ላሳያችሁ። ኦልዌይስ እንደዚህ አይነት ነገሮች ድሮ በሚደረጉበት ጊዜ የስሎፓችንን ሳይን ማየት ነው which means ፖዚቲቭ ነው ኔጌቲቭ ነው የሚለውን ብቻ መመልከት በቂ ነው። ያ ማለት m ቫልዩ ወይም ደግሞ the slope value greater than 0 እንዲሁም ደግሞ m ቫልዩ less than 0 ሲሆን ምን እንደሚፈጠር ላሳያችሁ። m ቫልዩ ስሎፓችን greater than 0 ከሆነ always ግራፋችን የሚያልፈው ከኳድራንት 1 ወደ ኳድራንት 3 ነው ማለት ነው። ከኳድራንት 1 ከዚህኛው ከኳድራንት 1 ወደ ኳድራንት 3 ነው ማለት ነው የሚሆነው። ያ የሚሆነው m ቫልዩ greater than 0 በሚሆንበት ማለት ነው። m ቫልዩ ደግሞ ለዛን ከሆነ m ቫልዩ ለዛ 0 ከሆነ ኦልዌይስ ግራፋችን የሚያልፈው ከኳድራንት 2 ወደ ኳድራንት 4 ይሆናል ማለት ነው። ወደ ኳድራንት 4 ማለት ነው። ከኳድራንት 2 ወደ ኳድራንት 4 ማለት ነው። ኢኩዌሽን ተሰጥቶ ግራፍ ድሮ እንድናደርግ ከተፈለገ ሁልጊዜ የምንመለከተው የተሰጠን የስሎፕ ሳይን ነው፣ ፖዚቲቭ ነው ኔጌቲቭ ነው የሚለው ነው። ፍራክሽን ይሁን አይሁን ፍራክሽን ፖዚቲቭ ሆል ነምበር ኢንቲጀር ምንም መሆን ይችላል ማለት ነው። ኤም ቫልዩ ስሎፓችን ዲተርማይን የሚያደርገው በየትኛው ኮኦርዲኔት እንደሚያልፍ የሚነግረን ስሎፓችን ነው፣ የስሎፓችን ሳይን ነው ማለት ነው። የመጀመሪያውን አሁን እንስራ እስቲኛውን። it says y equals to 2x አይደለ? እንደዚህ ከሆነ የኤክሳችን ቫልዩ ምንድነው? አይ ሚን የኤም ቫልዩ የስሎፓችን ቫልዩ 2 ነው፣ ፖዚቲቭ ነው። ያ ማለት የሚያልፈው ፖዚቲቭ ከሆነ እዚህ ላይ እንደነገርኳችሁ which means greater than 0 አይደለ? ፖዚቲቭ ከሆነ የሚያልፈው ከኳድራንት 1 ወደ ኳድራንት 3 ነው ማለት ነው። ስለዚህ ግራፋችን የቱ ነው? ይሄ ነው ማለት ነው። ስለዚህ ምንም ቴብል ድሮ ሳናደርግ ስሎፓችንን ብቻ በመመልከት ግራፋችንን ድሮ ማድረግ እንችላለን ማለት ነው። አሁን ግን ምንድነው ኦሪጂኑን ምን አድርጓል? ተች አድርጓል ማለት ነው። ይሄም ከተባለ y equals to 3xም ከተባለ ይሄው ፖዚቲቭ ነው፣ አለቅ። እንደዚህ ነው ማለት ነው የምናደርገው። ይሄም ለy equals to 3xም ያገለግላል፣ ለዚህኛውም ያገለግላል። ለሶስቱም ግራፋቸው ይህን ነው ማለት ነው የሚመስለው። ነገር ግን y equals to minus 2x ከተባለ ግን ይሄኛው አይደለም የምንሰራው። እዚህ ላይ እንደነገርኳችሁ ምሮ የሚያደርገው ከኳድራንት 2 ወደ ኳድራንት 4 ነው የሚያልፈው። ምን ስለሆነ የኤም ቫልዩ ወይም ደግሞ የስሎፓችን ቫልዩ ለዛን 0 ስለሆነ ማለት ነው። ይሄ ኢኩዌሽን ከተሰጠ ግራፉ የሚሆነው ኦሪጂኑን ነክቶ ነገር ግን ከኳድራንት 1 ወደ ኳድራንት 4 የሚያርፍ ማለት ነው። እንደዚህ ነው ማለት ነው የሚሆነው። y which equals to minus 2x ማለት ነው። እንደዚህ ነው ማለት ነው የሚሆነው ኢኒኳሊቲ ጊዜ በኢኳሊቲ ጊዜ which means አሁን እዚህ ጋር ኢኳል ሳይን አይደለም ያለው። ቅድም ስለ ፖይንቶቹ ነበሩ መልስ የሚሆኑት። አሁን ግን ሪጅን ነው ሼድ የምናደርገው። let's say y less than or equals to 2x ነው የሚለው። አሁንም ስሎፓችንን ነው የምንመለከተው which is ፖዚቲቭ ነው። ግራፊያችን የሚያልፈው ኦሪጂኑን ነክቶ ከኳድራንት 1 ወደ ኳድራንት 3 ነው ማለት ነው የሚሆነው። ከዛ በመቀጠል
የተሰጠንን ሳይን እንመለከታለን which is less than or equals to ነው የሚለው less than ከሆነ less than የሚል ሳይን ከታየ ሁሉ ጊዜ የታችኛው ፓርት ነው ማለት ነው ሼድ የሚደረገው ታች ያለው ፓርት ሼድ ይደረጋል ማለት ነው። እዚህ ጋር ደግሞ greater than ነው ያለው። ቀጥሎ ያለውን ደግሞ ላሳያችሁ። እዚህ ጋር ያለው which is y greater than or equals to 3x የሚለውን ሶ አሁንም የዚህ በሌላ ከለር እናርገውና ሶ አሁንም የዚህን ስሎፑን እንመለከታለን። ሶ ሌትስ ሴይ ይሄንን ማይነስ እናርገው የቅድም ፖዚቲቭ ስለነበረ ሶ ማይነስ 3x ነው የሚለው ማይነስ ሳይን ካለ ግራፋችን ኦልዌይስ ከኳድራንት 2 ወደ ኳድራንት 4 እንዲህ ነው ማለት ነው የሚመጣው። ከዛ በመቀጠል ኢኳል አይደለም ኢኳል ሳይን አይደለም which is less than greater than እንደዚህ አይነት ነገር ስለሆነ አሁን ምንድነው የሚለው y greater than ነው አይደል የሚለው greater than የሚል ነገር ካያችሁ ኦልዌይስ ምንድነው አባቭ ማለት ነው። አባቭ ፓርት ሼድ ይደረጋል ማለት ነው። ሶሪ ለሼድ ማድረጊያው ሶ greater than የሚል ነገር ካለ ዲ አባቭ ፓርት ነው ማለት ነው ሼድ የሚደረገው ይሄኛውን ፓርት ሼድ እናደርጋለን ማለት ነው። ስለዚህ ምንም አይነት ቴብል ሳንሰራ ኢኒኳሊቲም ኑሮ ወይም ደግሞ ኢኒኳሊቲ ወይም ደግሞ ኢኳሊቲም ኑሮ ግራፍ ድሮ አድርጉ ከተባለ በy is equals to mx ፎርም ከሆነ ኦሪጂኑን ነክቶ የሚያልፍ ነገር ግን በተለያዩ ኳድራንቶች በየትኛው ኳድራንት እንደሚያልፍ ደግሞ ኤምን ቫልዩ በመመልከት ግራፍን ድሮ ማድረግ እንችላለን ማለት ነው። አሁን ደግሞ የy እና x ኢንተርሴፕት ኑሮ ግራፍ እንዴት ድሮ እንደምናደርግ ላሳያችሁ። ሶ ፎርማችን ለምሳሌ y is equals to mx plus b በሚሆንበት ጊዜ ቅድም b አልነበረም አሁን bን ጨምረናታል። እንዴት እንደሚሆን ላሳያችሁ። ሶ ቅድም የነበረው አሁንም ይሰራል which means m value greater than 0 እንዲሁም ደግሞ m value less than 0 ሲሆን ሶ ቅድም ምድር የተባባል ነው m value greater than 0 ከሆነ ኳድራንታችን በግራፋችን በኳድራንት 1 እና እንዲሁም ደግሞ በኳድራንት 3 ያልፋል። እንዲሁም ደግሞ m value less than 0 ከሆነ በኳድራንት 2 and በኳድራንት 4 እንደሚያልፍ ተነጋግረናል። አሁን ያ ሩል ቅድም ያወራ ነው አሁንም ይሰራል ማለት ነው። ሶ አዲሽናል ነገሯ ቢ ናት ማለት ነው። ሶ ቢ ደግሞ ሪፕሬዘንት የምታደርግልን ምንድነው ግራፋችን ከኦሪጂኑ ኦሪጂን ሚንስ እዚህ ጋር ያለው ማለት ነው ኤክስ የ00 እዚህ ጋር ያለው ሁለቱ ኤክስ እና ዋይ ላይኖች ክሮስ ያደረጉበት ከሱ በላይ ወይም ደግሞ ከሱ በታች መሆኑን ነው የምትነግረን የዋይ ኢንተርሴፕት ቫልዩ ወይም ደግሞ ቢ ማለት ነው። ሶ ኢፍ ቢ ቫልዩ less than I mean greater than 0 እንዲሁም ደግሞ ቢ ቫልዩ less than 0 ያ ማለት የቢ ቫልዩ ፖዚቲቭ ወይም ደግሞ ኔጌቲቭ ሲሆን እንደማለት ነው። ቢ ቫልዩ greater than 0 ከሆነ above the origin ነው ማለት ነው ግራፋችን የሚያልፈው አሳያችኋለሁ። ቢ ቫልዩ ደግሞ less than 0 ከሆነ less than ከሆነ below the origin ነው ማለት ነው የሚሆነው below ነው ማለት ነው below ይሆናል ማለት ነው። ሶ ለምሳሌ ኤግዛምፕል እንውሰድ። ሶ y which is equals to 2x plus 4 ይሄ ግራፍ ከየት ኳድራንት ወዴትኛው ኳድራንት እንደሚያልፍና ምን እንደሚመስል እንመልከት። ሶ ግራፋችን እንደዚህ ነው። ሶ ኢኩዌሽናችን እንደዚህ ነው። አሁን ምንድነው የምናደርገው የስሎፓችንን እንመልከት። ስሎፓችንን ቫልዩ እናያለን which is -2 ነው። ማይነስ ከሆነ ደግሞ እንደነገርኳችሁ በኳድራንት 2 እና በኳድራንት 3 መካከል ነው በኳድራንት 4 መካከል ነው የሚያልፈው ማለት ነው። ሶ ከዚህ ወደዚህ ነው የምናሰብር ሁለቱም ፖይንቶች ነው የምናገናኛቸው ማለት ነው። ነገር ግን አሁን ኦሪጂኑን ነክቶ አይደለም የሚያልፈው ምን ስላለ y ኢንተርሴፕት 4 ስላለ ማለት ነው። ሶ 4ን ስናያት ምን አለ which is positive 4 ነው። ፖዚቲቭ ከሆነ above the origin ነው ማለት ነው የሚሆነው። ሶ አሁንም የሚያልፈው በየት ነው? ያው በኳድራንት 2 እና በኳድራንት 4 ነው ሁለቱ ጋር ነው የሚገኘው። ነገር ግን ከኦሪጂኑ ምን ያለ ነው ከፍ ብሎ ነው ማለት ነው የሚገኘው ከፍ ይላል። ሌላ ኤግዛምፕል እንውሰድ። ሌትስ ሴይ y is equals to x minus 4 እንበል። ሶ አሁንም የኤም ቫልዩ ወይም ደግሞ የስሎፓችን ቫልዩ በምንመለከትበት ጊዜ ፖዚቲቭ ነው። ሶ ፖዚቲቭ ከሆነ በኳድራንት 1
በኳድራንት 1 እንዲሁም ደግሞ በኳድራንት 3 መካከል ነው ማለት ነው የሚያልፈው። ሶ በኦሪጂን ስለማያልፍ ስሎፓችን ያለው which is -4 ነው። ማይነስ ከሆነ ከኦሪጂናችን በታች እዚህ ጋር እንዳልኳቸው ከኦሪጂናችን በታች ነው ማለት ነው የሚያልፈው። ሶ ሲምፕሊ እንደዚህ ድሮ እናደርጋለን ማለት ነው። ከዛ መቀጠል ግን እዚህ ጋርና እዚህ ጋር የሚገኙ ፖይንቶችን ደግሞ እንዴት ዲተርማይን እንደምናደርግ ከማሳየቴ በፊት ኢኳል ሳይኖች ኢኒኳሊቲዎች በሚሆንበት ጊዜ እንዴት ድሮ ላሳያችሁ። እሱም ተመሳሳይ ነው ከዚሁ ጋር። ሶ የራሱን እንውሰድ y less than or equals to -2x plus 4 እንደዚህ ከሆነ የቅድሙ ስቴፕ አሁንም ይሰራል። ሶ እዚህ ጋር እናያለን which is -2 ነው። ማይነስ ከሆነ በኳድራንት 2 እና በኳድራንት 2 እና በኳድራንት 4 መካከል ነው የሚያልፈው። ሶ ፕላስ ሳይን ያለው እዚህ ጋር ሶ ፕላስ ከሆነ above the origin ነው ማለት ነው። ሶ ግራፋችን ይሄንን ነው ማለት ነው የሚመስለው። አሁን ግን እንደዚሁ አይደለም የምንተው። ሶ ኢኒኳሊቲ ሳይን ስላለ ኢኒኳሊቲውን አይተን ሼድ ነው የምናደርገው። ሪጅን ሼድ ነው የሚደረገው። ሶ ሌዛን ነው የሚለው ሌዛን ኦር ኢኳሊስቱ ስላለ ኢኳሊስቱ ባይኖር ኖሮ ግራፋች እቺ ላይኑ ሶሊድ አይሆንም ነበር። ይሄኛው ሶሊድ ነው የምንለው፣ ይሄኛው ሶሊድ ነው። ነገር ግን ይሄ ኢኳል ሳይን ባይኖር ኖሮ ግን እንደዚህ ብሮክን ላይን ነበር ማለት ነው የምንሰራው። ሶ ለዛን ስለሆነ ቢሎው ታች ያለውን ይሄንን ፓርት ነበር ማለት ነው። ይሄንን ፓርት ነው ሼድ የምናደርገው። ነገር ግን ሌትስ ሴይ y greater than or equals to -2x plus 4 ሆኖ ቢሆን ኖሮ ግሬተር ዛን ነው አይደል የሆነው። ሶ ግሬተር ዛን እና ኢኳልስ ቱ ግን ቢሆን ኖሮ ከላይ ያለውን ፓርት ሼድ እናደርጋለን ማለት ነው። ስለዚህ ኢኒኳሊቲውን አይተን ግሬተር ዛን ከሆነ አሁን እንደዚህ ግሬተር ዛን ከሆነ ከላይኑ አባቭ ያለውን ፓርት ሼድ እናደርጋለን። ነገር ግን ለዛን ከሆነ ደግሞ ከላይናችን ቢሎ ያለውን ፓርት ሼድ እናደርጋለን ማለት ነው። እሺ አሁን ደግሞ እዚህ ጋርና እዚህ ጋር ኤክስ አክሲስ እና ዋይ አክሲስ ላይ ተች የተደረጉ ፖይንቶችን እንዴት እንደምናገኝ ላሳያችሁ። ሶ ለዚህኛው ግራፍ የወሰድኩት ኢኩዌዥን ይህንን ግራፍ ድሮ በማድረግበት ጊዜ የወሰድኩት ኢኩዌዥን ይህንን ነው። እዚህ ጋር ያለው ማለት ነው። y is equals to -2x plus 4 የሚለውን ነው። ማይነስ በመሆኑ የስሎፓችን ቫሊዩ ማይነስ በመሆኑ በኳድራንት 2 እና እንዲሁም ደግሞ በኳድራንት 4 አለፈ። በዛ መካከል ሆነ። ፕላስ በመሆኑ ደግሞ አባቭ ዲ ኦሪጂን ሆነ ማለት ነው። ቅድም እንደነገርኳችሁ ፖይንቶቹን እዚህ ጋር የሚገኙትን ለማግኘት ምንድን ነው የምናደርገው? ምናልባት ከተጠየቀን መጀመሪያ የተሰጠን ኢኩዌዥን y is equals to -2x plus 4 ነው። ኢኩዌዥኖቹን ለማግኘት ሁለት ነው አይደለ? ፖይንቶቹ እዚህ ጋር እና እዚህ ጋር ነው ፖይንት ያለው። አንደኛው እዚህ ጋር የሚገኘው y ኢንተርሴፕት ይባላል። እዚህ ጋር ያለው ደግሞ ኤክስ ኢንተርሴፕት ይባላል ማለት ነው። ኤክስ ኢንተርሴፕት እንለዋለን። ዋይ ኢንተርሴፕትን ለማግኘት የኤክስን ቫሊዩ ዜሮ ማድረግ ነው። ኤክስን ዜሮ እናደርጋለን። እዚህ ጋር ኤክስን ዜሮ ስናደርግ ኤክስን ዜሮ አደረገን። ኤክስን ዜሮ ስናደርግ ኤክስ ዜሮ ሆነች። 0 ታይምስ -2 which is 0 ነው የሚሆነው። 0 ፕላስ 4 ነው ማለት ነው። ዋይ ኢንተርሴፕታችን 4 ናት። እዚህ ጋር 4 እንላለን ማለት ነው። ኤክስ ኢንተርሴፕታችን ደግሞ ለማግኘት ዋይን ዜሮ ነው የምናደርገው፣ ዋይን ዜሮ እናደርጋለን ማለት ነው። እዚህ ጋር ያለውን ምንድን ነው ዋይን ዜሮ እናደርጋለን which is -2x plus 4 እንደማለት ነው። ምንድን ነው -2x plus 4 which is equals to 0 ነው። -2x which is equals to -4 ይሆናል። ቦth ሳይድ በ-2 ስናካፍል x is equals to 2 ይመጣል ማለት ነው። እዚህ ጋር 2 ነው ማለት ነው። ይሄኛው ፖይንታችን 2 ነው ማለት ነው። ፖይንቶችን ለማግኘት በእንደዚህ አይነት ጊዜ እንደዚህ በሚሆንበት ጊዜ y ኢንተርሴፕት እንዲሁም ደግሞ x ኢንተርሴፕትን በመጠቀም ማወቅ እንችላለን ማለት ነው። ቴብል ሳንሰራ የተሰጠንን ኢኩዌዥኖች ብቻ በማየት ግራፋችን እንዴት ሊሆን እንደሚችል ማወቅ እንደምንችል አሳይቻችኋለሁ። አይ ሆፕ እንደተረዳችሁት ተስፋ አድርጋለሁ። ምናልባት ኖት የምትፈልጉ ከሆነ የቴሌግራም ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። የዚህን ሰመራይዝድ የተደረገ የቪዲዮን ሰመራይዝ የተደረገ ኖት ማግኘት ትችላላችሁ። አመሰግናለሁ።